ምርጫ ቦርድ በ46 የምርጫ ክልሎች ምርጫ እንደማይካሄድ አስታወቀ። አዲሱ የላፍቶ ስፔሻላይዝድ ሆስፒታል በጠቅላይ ሚኒስትር አብይ አህመድ ተመረቀ። የአረፋ በዓል አከባበር እና የጠቅላይ ሚኒስትሩ የሰኔ ምርጫ ጥሪ በዛሬው ዕለት ተካሂዷል። ሰላም ጤና ይስጥልን። የተከበራችሁ የደራሽ ሚዲያ ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። ዛሬም እንደተለመደው ላለፉት 24 ሰዓታት በሀገራችን የተከሰቱትን እጅግ አንገብጋቢና ሰበር መረጃዎች ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት አሁኑኑ ላይክ በማድረግ ድጋፋችሁን አሳዩን። ለቻናላችን አዲስ የሆናችሁ ደግሞ ፈጣን መረጃዎች ወዲያውኑ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫንን አትርሱ። ምርጫ ቦርድ በ48 የምርጫ ክልሎች ምርጫ እንደማይካሄድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባወጣው ይፋዊ መግለጫ መጪው ሰኔ 1 2018 ሊካሄድ በታቀደው 7ኛው ሀገራዊ ምርጫ ላይ በጸጥታ ችግር ምክንያት በአማራ ክልል በሚገኙ 8 የምርጫ ክልሎች እንዲሁም በትግራይ ክልል በሚገኙ ሁሉም 38 የምርጫ ክልሎች በአጠቃላይ በ46 የምርጫ ክልሎች ምርጫው እንደማይካሄድ አስታውቋል። ይሁን እንጂ ከ50.5 ሚሊዮን በላይ ዜጎች በተመዘገቡበት በዚህ ሀገራዊ ምርጫ በተቀሩት የሀገራዊ ሰላማዊ ክፍሎች ሂደቱ በታቀደው መሰረት እንደሚቀጥል ቦርዱ አረጋግጧል። አዲሱ የላፍቶ ስፔሻላይዝድ ሆስፒታል በጠቅላይ ሚኒስትር አብይ አህመድ ተመረቀ። በአዲስ አበባ ከተማ በ5.4 ሄክታር መሬት ላይ ያረፈውና 17 ዘመናዊ ህንፃዎችን የያዘው ባለ 500 አልጋው የላፍቶ ስፔሻላይዝድ ሆስፒታል በይፋ ተመርቋል። ጠቅላይ ሚኒስትር አብይ አህመድ በምረቃው ላይ እንደገለጹት ይህ በምስራቅ አፍሪካ የመጀመሪያው በሰው ሰራሽ አስተውሎት ወይም ኤአይ የታገዘ ህክምና መሳሪያዎች ባለቤት የሆነው ሆስፒታል ኢትዮጵያውያን ለህክምና ወደ ውጭ ሀገር የሚልኩትን ከፍተኛ የውጭ ምንዛሬ ለማስቀረትና ሀገሪቱ የህክምና ቱሪዝም ማዕከል ለማድረግ ያለመ ነው ብለዋል። የአረፋ በዓልን አከባበርና የጠቅላይ ሚኒስትሩ የሰኔ ምርጫ ጥሪ በተመለከተ በዛሬው ቀን የተሰማ መረጃ 1447ኛው የኢድ አልአድሃ አረፋ በዓል በመላው የሀገሪቱ ክፍሎች በእስልምና እምነት ተከታዮች ዘንድ በታላቅ ሁኔታ ተከብሯል። ጠቅላይ ሚኒስትር አብይ አህመድ ለአማኞች የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በበዓሉ ላይም የሚታዩትን የሰላምና የመተሳሰብ እሴቶች በመጠቀም መጪው የሰኔ 2018 ዓመተ ምህረት ብሔራዊ ምርጫ በሰላምና በስኬት እንዲጠናቀቅ ህዝቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ አስተላልፈዋል።